አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች በመላው ዓለም የምትገኙ እንዴት ናችሁ? በተለይ የመዳም ቅመሞች እንዴት ናችሁ? ውዶች የሰው ቤት ስራ እንዴት ይዟችኋል? ስደት በርቱ፣ ጠንክሩ የኔ አንበሶች፣ ጀግና ናችሁ፣ ትችላላችሁ፣ እንችላለን። እኔም የመዳም ቅመም ነኝ። ያው በቅርቡ ወደ ሀገር እገባለሁኝ። ዱአ አድርጉልኝ ሁላችሁም በየእምነታችሁ መልካም ምኞታችሁን ግለጹልኝ። ድጋሚ ወደ ስደት እንዳላስብ፣ ምክንያቱም ብዙ ጊዜ እዛ ሄደን የመመለስ ቻንሳችን በጣም ሰፊ ነው። ብዙ ነገሮች እንድንመለስ ሊያደርጉን ይችላሉ። አለኩል ያህል ዱአ አድርጉልኝ። እኔም በዱአ አልረሳችሁም፣ በዱአ እንረሳሳ። አላህ የማታ እንጀራ ይስጠን፣ የእረፍት እንጀራ ይስጠን። ከሰው ቤት የሚያወጣ በራሳችን ቤት የራሳችን እመቤት የምንሆንበትን አላህ ይረዝቀን፣ እሱ አይቸግረውም። እና ውዶቼ እህትማማቾች የተሰኘ ቻናል ነው፣ የዩቱብ ቻናል ነው። ሰብስክራይብ አድርጉልን፣ አበረታቱን። ኢንሻአላህ ብዙ ጊዜ እዚህ ሀገር ላይ ሆነን መስራት አልቻልንም። ማለት አይመችም፣ ቦታ ይፈልጋል ዩቲዩብ ለመስራት። ሾርት ቪዲዮዎች ነው የምለቀው። እሱንም አልፎ አልፎ ያው አልተመቸኝም ነበረ። ዩቲዩብ ረጅም ጊዜ ሆኖታል ከተከፈተ፣ ግን ያን ያህል አልተሰራበትም። ስንከፍተው ግን ያው ትልቅ አላማ ይዘን ነው የከፈትነው እና ሰብስክራይብ አድርጉልን፣ አሳድጉልን። ኢንሻአላህ ወደፊት ጥሩ ነገር እንሰራበታለን ብለን ተስፋ እናደርጋለን። ከእህቴ ጋር ነው የከፈትነው እና ውዶች ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ እና አበረታቱኝ። እና ደግሞ ትንሽ አሞኛል፣ እስኪ ዱአ አድርጉልኝ። አላህ የማንኛችንን ዱአ እንደሚቀበል አናውቅም። ዱአ አድርጉልኝ፣ በዱአችሁ አስቡኝ። እናንተንም በያላችሁበት ሰላማችሁ ብዙ ይበል። ያላህ ህዝነት ራህመት አይለያችሁ። በርቱ፣ ጠንክሩ። ማንኛውም ሰው ሰርቶ ውጤታማ ይሁን። ከምንም በላይ ግን ጤናችንን አላህ ይጠብቅልን። ምክንያቱም ለሰው ልጅ ትልቁ ሀብት ጤና ነው። ጤና ስንሆን ነው ሰርተን ማግኘት የምንችለው እና አላህ አፊያ አድርገን። የትም ቦታ ብንኖር የትም ቦታ ብንሆን አላህ አፊያ አድርገን። ጤናችንን አላህ ይጠብቅልን እና ወዶች እወዳችኋለሁ፣ አከብራችኋለሁ። እኛ አበረታቱኝ፣ ቻናሌን አሳድጉልኝ። እሺ